የ20ኛው ክፍለ ዘመን መባቻ በኢትዮጵያ የጥበብና የእውቀት ታሪክ ውስጥ ሽግግር ግድ ነበር። የሀገሪቱ የዘመናዊነት ጉዞ የሚያፋጥን አዲስ ትውልድና አዲስ አስተሳሰብ የሚቀርጽ ማዕከል መገንባት ደግሞ የጊዜው ጥያቄ ሆነ። ሚያዝያ 19 ቀን 1917 ዓ.ም በኢትዮጵያ የትምህርት ታሪክ ውስጥ አዲስ ምዕራፍ ተከፈተ። መጀመሪያ በአዳሪ ትምህርት ቤት ነው ያለውና ዝክረ ነገር የሚባለው ማስታወሻ ላይ እንዴት እንደተቋቋመ ሲቋቋም ለአንድ ልጅ ስንት ቁምጣ እንደሚደርሰው ስንት ሹካ እንደሚደርሰው ስንት ቢላ እንደሚደርሰው ሁሉ በጀት ተበጅቶ አስተማሪዎቹ ምን አይነት እንደሆኑ ሁሉ ተደርጎ ተዘርዝሮ ነው የተደረገው። በ1962 እስከ 65 በኢትዮጵያ ዘመን አቆጣጠር ወይም ደግሞ በ1973 ዓመተ ምህረት ተመራቂ ነበርኩ። በዛን ጊዜ እንግዲህ እዚህ ትምህርት ቤት ውስጥ የሚያስተምሩን የነበሩት ብዙዎቹ የውጭ ሀገር ዜጎች ነበሩ። ተፈሪ መኮንን ፖሊቴክኒክ ኮሌጅ ቀደም ሲል በአገራችን ከነበሩት ቀደምት የትምህርት ተቋማት መካከል አንደኛው ነው። በሚያዝያ 1917 80 ተማሪዎች በ20 ዳሪና በ60 ተመላላሽ ተማሪዎች የተመሰረተ ትምህርት ቤት ነው ማለት ነው። በዚህ ቅጽር ግቢ ውስጥ ያለፉ የቀድሞ ተማሪዎች ዛሬም ድረስ ትምህርት ቤቱን በክብር ያስታውሱታል። ኢትዮጵያ ምሁራን መፍለቂያ ቦታ የነበረ ነው። ተፈሪ መኮንን ለየት የሚያደርገው ዛሬም ባጠገቡ ባለፍኩ ቁጥር እንደ ትላንትናው ተማሪ ሆንኩ ይመስለኛል። ከ40 እና ከ60 ከ50 ዓመት በኋላ እኛነታችንን ያወቅነው እኛ ተምረን ለዚህ ደረጃ ለትልልቅ ደረጃ የደረስነው እዚህ ትምህርት ቤት ውስጥ ባፈራነው ዕውቀትና ባገኘነው ትምህርት ነው። ተፈሪ መኮንን የሳይንስ ብቻም ሳይሆን የጥበብም መገኛ ነው። በተለይም ለኤስቴቲክስና ለኪነ ጥበብ ትምህርት መሰረት በመሆን በርካታ ባለሙያዎችን አፍርቷል። ውበትና ዕውቀት፣ ስሜትና ብልሃት እዚህ ግቢ ውስጥ ተዋህደዋል። በኢትዮጵያ ታሪክ ውስጥ ያልተነገረለት በኢትዮጵያ ታሪክ ውስጥ ያልታወቀው ነገር ምንድነው ካልከኝ በኢትዮጵያ ውስጥ የሙዚቃ ትምህርትም የቲያትር ትምህርትም የተጀመረው እዚህ ትምህርት ቤት ነው። መቶኛ ዓመቱን የትምህርት ቤት ሲያከብር በኢትዮጵያ ውስጥ የቲያትር ትምህርት የተጀመረበትን 100ኛ ዓመትና የሙዚቃ ትምህርት የተጀመረበትን 100ኛ ዓመትን ጭምር እያከበር ነው የምንገኘው። የኤስቴቲክ ዲፓርትመንቱ የተለያዩ ዘርፎችን በውስጡ ይዞ የአርት እንትኖችን በደንብ ከማጠናከር አንጻር የኤስቴቲክ አለው፣ ስፖርት አለው፣ ሙዚቃ አለው፣ ቮካል እንደገና የሙዚቃ መሳሪያዎች አለው፣ ስካልፕቸሮችን ይሰራሉ፣ አርት ፋይን አርትስ አሉት። እነኚህ ሁሉ ልዩ ከሚያደርጉት ዘርፎች አንዱ ነው። እዚህ በመማራችን ተለውጠናል። ለኔ አሁን መጀመሪያ እዚህ ግቢ ሰገባ ያለው ነገርና አሁን ያለውበት ስቴፕ በጣም ይራራቃል። ይሄ ትምህርት ቤት ብዙ ሰዎች ብዙ ትላልቅ አሁን ለኛ ጀማሪ ነን በጣም ብዙ ትላልቅ ሙዚቀኞች የወጡበት ትምህርት ቤት ነውና እንደገና ደግሞ እኔም ልክ እንደዛ የሆነ ጊዜ ከዛ ትምህርት ቤት ወጥቻለሁ ለማለት ያስችለኛል። የዚህ የትምህርት ቤት አንዱ ታሪክ በመሆኔ በጣም ደስ ይለኛል። ታሪካዊ የሆነ ትምህርት ቤት ተምሮ ወጥቶ ጥሩ ነገር አለ መስራት በጣም ከባድ ነው። ስለዚህ በደንብ ለሀገሬ በቃ በዚህ ስራ ነው የምትታወቀው። የግል የሆኑ በቃ ዩኒክ የሚያደርጉ ነገሮችን የሆነ የኔን ስራ አይተው ይሄ እኮ የሚሊየን ስራ ነው ብለው እንዲያወሩልኝ እፈልጋለሁ። ለዛም በደንብ
እሰራለሁ። አሳይመንቱ ምንድነው? በተማርኩት ደረጃ ሙዚቃን አንድ ስቴፕ ከፍ እንዳደርግ አሳይመንት ሰጥቶኛል ትምህርት ቤቱ። በሙዚቃው ዘርፍ ላይ ትምህርት ቤቱን ማስጠራት የተማርኩበትን የተነሳውበትን ትምህርት ቤት ከተፈሪ መኮንን የወጣችው እንዲባል ሰው ተነሳስቶ ወደዛ እንዲገባ እንዲማር ታሪኩ እንዲያውቀው ጥንታዊ ትምህርት ቤት እንደመሆኑ ብዙ ሰዎችን የሚያፈራ ትምህርት ቤት እንደመሆኑ እኛም ከዚህ ተምረን የራሳችንን አሻራ ለማበርከት እናስባለን። ይህ ተቋም ከ1996 ዓ.ም ጀምሮ ስሙ ተቀይሮ እንጦጦ ፖሊቴክኒክ ኮሌጅ በሚል መጠሪያ ሲገለገል ቆይቷል። ይሁን እንጂ የቀድሞው ስያሜ የተቋሙን ታሪክና ቦታ በማይወክል በመሆኑና የተቋሙን 100ኛ ዓመት ምስረታ በዓል ምክንያት በማድረግ የከተማ አስተዳደሩ በልዩ ትኩረት በሰጠው ውሳኔና በአዋጅ ቁጥር 131/2017 መሰረት ወደ ቀድሞው ስያሜው እንዲመለስ ተደርጓል። ይህም በመስራቹና በቀድሞ ስያሜው አልጋ ወራሽ ተፈሪ መኮንን ስም ድጋሚ እንዲሰየም ሲደረጉ የነበሩ እንቅስቃሴዎችን በውሳኔ አጽድቋል። በዚህም የእንጦጦ ፖሊቴክኒክ ኮሌጅ ስያሜውን ወደ ቀድሞ መጠሪያው በመመለስ ተፈሪ መኮንን ፖሊቴክኒክ ኮሌጅ ተብሎ እንዲጠራ ተወሰነ።